ማኑዋው እጁ የተቆረጠ ወጣትን እያሳየን የሚጀምር ሲሆን እሱም የት ነኝ እያለ ነበር። ከዛ የት እንዳለ ያስታውሳል። ቀይ ቀለም፣ የደም ቀለም ነው። ደሙም ሁሉም ቦታ ሸፍኗል። ቀና ብሎ ሲመለከት ሬሳዎችን፣ የተቆራረጡ ሰዎችን፣ ሌላው ፈንድቶ አንዳንዱ ደግሞ አካሎቹ ይጎሉታል። እኔ ብቻ ነኝ በሕይወት ያለው ብሎ ራሱን ጠየቀ። ወደ አንድ ሬሳ ሲመለከት ደግሞ አወቀው። እሱም ጠቢብ ጆን ሲሆን ተብሎ የሚጠራ ነበር። ከዛ እንዴት እንደሞቱና እንደተቆራረጡ አስታወሰ። በንዴትና በጸጸት ራሱን እስከሚያቆስል ድረስ ከንፈሩ መንከስ ጀመረ። እንዴትና ለምን ብቻዬን በሕይወት ቆየው? እዚህ የሞቱ ሁሉ እንደ ዓለም ጠንካራ የተባሉ ሴክቶች ነበሩ። በተለይ ቡድኔ ከሌሎቹ በላይ ጠንካራ ነበር። እንዴት በአንድ ሰው ብቻ ሊሸነፉ ቻሉ? ቀና ብሎ ሲመለከት ከሰው ልጅ ሬሳ የተሰራ ዳገትን ያገኛል። በእሱ ምክንያት ነበር የሰማያዊ ሰይጣን ብቻውን ሆኖ ያጠፋን እሱ ነበር አለ። ማለት ሰማያዊ ስል ያ ቀሉን ሳይሆን ኤግዛክትሊ በቃ ሰይጣኑ አቤት ውርደት! የህዋሳን ተማሪ አቤት ውርደት! ገዳይ ቁስሎች ባይደርሱብህ ኖሮ መጨረሻ የሌለውና ምንም የማይገድቡ ፍጡር ትሆን ነበር። እኔው ራሴ ሰማያዊ ሰይጣን አውጃለሁ። ይሄን ጦር ማንም አላሸነፈውም። እስካሁን በህይወት መቆየት መኩራት አለብህ። ነገር ግን ብዙ አትደሰት፣ ምክንያቱም ይሄ መጨረሻ ስላልሆነ። የሰማያዊ ሰይጣን ሰው አይደለም፣ ሀሳብ ነው። ሀሳብ ደግሞ በፍጹም አይሞትም። ነገር ግን እውነት እናገራለሁ፣ የህዋሳን ሰይፍ እንደ ዓለም ጠንካራ ሰይፍ ነው። የፕላም አበባ ሰይፍ። ጀግናውም የተወጋበትን ሰይፍ ነቅሎ ዝም በል በራሴ እየመጣሁልህ ነው ብሎ ጮኸ። ሰይጣኑም ቾኒማ ሀሳብ ነው። ሀሳብ ደግሞ በፍጹም አይሞትም። በሚመጣው ጊዜ ከኔ የተሻለ ይመጣል። የስቃይ በርንም ይከፍታል። ያነ ደግሞ በሩን ማንም ሊዘጋው አይችልም አለው። ጀግናውም ይቆርጠዋል። የሰይጣኑም ጭንቅላት ወደቀ። ጀግናውም የጦርነት መጨረሻ እንዴት እንዳለም ይመለከታል። አሁን ማሸነፍ ጣዕም አለው ብሎ ራሱን ጠየቀ። የሴክቱ ተማሪዎች አብዛኞቹ ሞተዋል። አስተማሪዎችም እንደዛው። አሁን ይሄ ደስ የሚል መጨረሻ ነው ወይስ ምንድን ነው? ቢያንስ ይሄ መጨረሻ እንዲያይ ለምን እሱ ብቻ በሕይወት ቀረ? በተፈጠረው ነገር በሙሉ ራሱን ያሳብባል። ከሰው ልጅ የተለየ ጥበብ ነበረው። ወደዚህ ወደዛ ከመጫወት በስልጠና ላይ ጥበቡን ቢጠቀም ቢያንስ ሰማያዊ ሰይጣንን በትንሽ ኪሳራ ሊያሸንፈው ይችል ነበር። የመጨረሻው ቃልም የፕላም አበባ ትለወጣለች፣ ትወድቃለች። በወደቀችው ቦታ ደግሞ ሌላ ትበቅላለች። የሁዋ ሴክትም እንደ አዲስ ትበቅላለች አለ። ዓለምን ሁሉ ያስፈራ የሰማያዊ ሰይጣን ወይም ሺኦኒማን ከተፋለመ በኋላ እንደ ሙሪም ጠንካራ የተባሉ ከሶስቱ የሰይፍ ተፋላሚዎች ውስጥ አንዱ የሆነው ሺንግሚንግ ሞተ። ሺንግሚንግ በዓለም ውስጥ ግራ የሚያጋቡ ነገሮች ውስጥ አንዱ ነበር። የህዋሳን በር ስር ከተጣለ በትንሽ ዓመቱ ሁሉንም በልጦ ተገኘ። አሁን የደረሰበትን ቦታ ከመድረሱ በፊት የሚበልጡትን እና ጓደኞቹም ላይ በጣም ጉልበተኛ ነበር። ሚንግም በእውነት ተጸጽቻለሁ፣ ጠቢቡ ጆን ሲሆን እንዳለ የዓለመለማመድ ጸጸትበት ቀን ይመጣል እንዳለው ሆነ። ነገር ግን በድንገት ጭንቅላቱን ይመታል። እሱም ደንግጦ ቾኒማ አልሞትክም እንዴ? ነገር ግን እንደገና አይኑን ከፍቶ ሲመለከት የሚያየው ነገር ሌላ ሰው ነው። ደግሞም ህፃን። የመታው ልጅም እዚህ ምን ትሰራለህ? ለልመና መውጣት አልነበረብህም ብሎ ጠየቀው። ሚንግም ቀጭኑ ተረጋጋ አለው። ጩኸት አያስፈልግም፣ እንደ ሰው ልጅ እንነጋገር። በመጀመሪያ ማነህ? ለምን ደግሞ እንደ ለማኝ ትመስላለህ? የመታው ልጅም ያምሃል እንዴ? ደህና ነህ? የቅድሙ ምት ኔትወርክን አዞረው? ችግር የለውም፣ አሁኑኑ በእንጨቱ አስተካክለው ብሎ መምታት ጀመረው። ሚንግም እንጨቷን አይቶ ሊይዛት ይሞክራል። ነገር ግን አሁንም ግራ ይገባዋል። ቆይ ለምን እጅ አጭር ነው? እንደዚህ ከሆነ ደግሞ እንጨቱን ማቆም አልችልም። በህይወቱ ተመቶ የማያውቅን ምት በጭንቅላቱ ተመታ። ልጁ እንደ አዲስ ተወለድኩኝ ብሎ ደስታውን ሳይጀምር አናቱን የሚያካፍል እንጨት በፊቱ ያገኘዋል። ልጁም አንድ ምት ሳይበቃው ሚንግ እስከሚለምነው ድረስ ደበደበው። ከኋላ የሚቆመው ልጅ አይቶ እንዲረዳውና አሁንም በድጋሚ መሞት ስለማይፈልግ እንዲያድነው ለመነው። ድብድቡም ካለቀ በኋላ ልብሱን ሊያጥብ ወደ ወንዝ ሄዶ ማንኝ ብሎ ነው የሚያስበው። በህይወቴ ውስጥ እንደዚህ ተመትቼ አላውቅም፣ እኔም ሌላ ጊዜ እጥፍ አድርጌ እመልስለታለሁ። ነገር ግን ቆይ በእውነት ይሄ ሰው እኔው ነኝ? ብዙ ነገሮች ተቀይሯል። በእውነት ሌላ ህይወት ተሰጠኝ ብሎ ራሱን ጠየቀ። ከዛ ደህና እንደሆነ የቀድሙ ልጅ መጥቶ ያየዋል። ሚንግም ሁለት ጥያቄዎችን ልጠይቅ አለው። የመጀመሪያው ጥያቄ በእውነት እኔ ለማኝ ነኝ? ልጁም እና ከአለባበስ ምን ትመስላለህ? ከሰማይ የወደቀች ፍሬ? ሚንግም ወይኔ ውርደት ከነዚህ ነገሮች ውስጥ ሁሉ ለማኝ። ከዛም አሁንም ቀና ብሎ ሁለተኛ ጥያቄ ሰማያዊ ሰይጣን ወይም ቺኦኒማ የታለ አለው። ልጁም ምን አይነት ጥያቄ ነው? ሚንግም የተጠየቅከውን ብቻ መልስ አለው። ልጁም ይሄ ቺኦኒማ የምትለው ከሞተ 100 ዓመት ሆኖታል አለው። ሚንግም ልጁ ባለው ነገር ተናዶ አሁንም በድጋሚ ሌላ ህይወት ቢሰጠኝም ነገር ግን ለምን 100 ዓመት ካለፈ በኋላ የተሰጠኝ? 100 ዓመት ካለፈ በኋላ ማንም እሱን አያውቅም፣ እሱም ማንንም አያውቅም። ከዛ ትንሽ ተረጋግቶ ሄይ ለማኙ የህዋሳን ሴክት የታለች ብሎ ጠየቀው። ልጁም
የምን ህዋ? ስለምንድን ነው የምታወራው አለው። ሚንግም የምን ሪያክሽን እንደሚያሳይ ግራ ገብቶት ደርቆ ቆመ። ለማኝ ሆነክ የት እንዳለች በእውነት አታውቅም ብሎ ጠየቀው። ልጁም አላውቅም ብሎ መለሰለት። ሲጀመር ከአስርታቱ ሴክቶች ውስጥ ህዋሳን የምትባል ሴክት የለችም አለው። ከአስርታቱ ሴክቶች ውስጥ ጠንካራ የተባለች ህዋሳን የለችም ማለት እንዴት የለችም? ልጁንም ጎትቶ እያወዛወዘው አብድሃል፣ የህዋሳን ሴክት የፕላም ሴክትን አታውቃትም? ልጁም የፕላም ነው ያልከው? ይመስለኛል ይሄን ስም ከዚህ በፊት ሰምቻለሁ። ፕላም ወይስ የፕላም መውደቅ እንደዛ አይነት ነገር ነው። እንደማውቀው ይመስለኛል እነሱ ሁላቸውም ሞተዋል። መገኛቸው ደግሞ ሻንሺን ነው። እንደዛ አይደል አለው። ሚንግም ደርቆ ህዋሳን ሞተች? ጠንካራ የተባሉት ከሶስቱ ሴክቶች ውስጥ አንዷ የሆነችው ህዋሳን ሞተች? በፍጹም ይሄን ነገር አላምንም። በራሴ እጅ ነው ማረጋግጠው አለው። ልጁም እንደዚህ መሆን እንዲያቆምና ወደ ልመናው እንዲመለስ ጠየቀው። ሚንግም ዝም በል፣ ገና ብዙ ጥያቄዎች አሉኝ። ይሄ ሰውነት የማን ነው? ከመመታት ብዛት ማን እንደሆንክ ረሳ? ስሜ ቾሳም ነው አለው። ሚንግም ስለ ጉልበተኛውና ስለ እሱም ጠየቀው። ልጁም የጉልበተኛው ስም ዋንግቹ ሲሆን የኔ ደግሞ ጉቺን ነው አለ። እኔ ቺንግሚንግ ቂምን 10 እጥፍ ደግነትን ደግሞ 2 እጥፍ የሚመልስ ሰው ነኝ። ወደፊት ደግሞ መገናኘታችን አይቀርም። ህዋሳም መጥተህ ከፈለከኝ አታጣኝም። ስለረዳከኝም አመሰግናለሁ ብሎ መሮጥ ጀመረ። አሁንም በድጋሚ ተመልሶ ጉቺን የሻንሺን መንገድ ቤቱ በኩል ነው። እቺ እይታ ኧረ በፈጠረ ማረን የምትል ነው የምትመስለው። ልጁም ከነገረው በኋላ በሚችለው አቅም መሮጥ ጀመረ። ወይኔ ትንሽ ስለሮጥኩ ብቻ ይሄን ያህል ደከመኝ። በፊት ከፈረሶች ጋር የሚወዳደርና ከሀገር እስከ ሀገር በእግሩ የሚጓዝ ሰው አሁን ብሎ ቃሉን ሳይጨርስ ወደቀ። ዞሮ ይህ ሰውነት የለማኝ ሰው ነው። በእንደዚህ ከቀጠለ ደግሞ ህዋሳንን ሳይደርስ በመንገዱ መሞቱ አይቀርም። ነገር ግን እሱ ከመናደድ በጣም ደስተኛ ነበር። እናንተ ሽማግሌዎች በቅናት ተቃጠሉ። በፊት ያለምንም ልምምድ ጠንካራ ነበርኩኝ። ያኔ ሚንግ ሁሌም ከልምምድ ይሸሽ ነበር። በመሸሹ ምክንያትም ይቀጣል። ከቅጣቱም ሸሽቶ ቢራ ለመጠጣት ይሄዳል። ነገር ግን አሁን መሰረታዊ ነገሮቹ ላይ አተኩሮ ባገኘው ጊዜው በልምምድ ተጠቅሞ ራሱን ከበፊቱ በላይ እንደሚያጠነክር ለራሱ ቃል ገባ።